ዋትስአፕ ፋሚሊ እንደናችሁ እንደሚታወቀው እንግዲህ በቅርቡ አርሲ ሄጄ ንጹሃ ፕሮጀክቴን የመጀመሪያውን ሰርቼ እንግዲህ ቪዲዮ አጋርቼ ነበረ። ያንንም ቪዲዮ እንግዲህ አንዳንድ ሰዎች ከጥላቻ ይሁን ከአለማወቅ ይሁን በመነሳሳት ነገሩን ወደ ዘር ወደ ብሔር በመቀየር አካውንቴን ሪፖርት አድርገው ቪዲዮን አስጠፍተውብኛል። ድጋሚ ኮፒ ሊንክ አድርጉልኝ አካውንቴን ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። ፋሚሊ ሁላችሁም የገባችሁ አካውንቴን ኮፒ ሊንክ አድርጉት። ይህ ስራ አይቆምም። ማንም ምንም ማረገ ሪፖርትም ተደረገ ሰው ምንም መጥፎ ፊድባክም ሰጠ አይቆምም። ገና 12ቱም ክልሎች ላይ ዞሬ ንጹህ ውሃ ፕሮጀክቴን እንግዲህ ለሁሉም ሰው ንጹህ እንዲዳረስ አደርጋለሁ። ጋይስ እወዳችኋለሁ ፋሚሊ። ጆን ዳንኤል ይቀጥላል። አንቆምም ፋሚሊ። ሁላችሁም ኮፒ ሊንክ አድርጉ እየገባችሁ አካውንቴን ቪዲዮንም ኮፒ ሊንክ አድርጉ። ደረሰ እነሆ ዓለም ሁሉ ትንፋሹን ውጦ በጉጉት እየጠበቀው የሚገኘው ታላቁ ጨዋታ ሊጀመር ሰዓታቶች ቀርተውታል። በሰሜን ለንደን ከተማ በኤምሬትስ ስታዲየም ዛሬ ምሽት 1 ሰዓት ተኩል ሲል በመላው ዓለም የሚገኙ የእግር ኳስ አፍቃሪያን አይኖቻቸው የቲቪ መስኮቶቻቸው ላይ ሊተክሉ ሰዓታቶች ብቻ ቀርተዋቸዋል። አርሰናል ከማንቸስተር ዩናይትድ ጋር የሚያደርጉት ወሳኝ ጨዋታ የዋንጫውን መዳረሻ የሚጠቁም ታላቅ ጨዋታ ነው። አርሰናል ለዋንጫ የሚያደርገው ግስጋሴ የሚያጠናክርበት፣ ማንቸስተር ዩናይትድ ቶፕ 4 ሆኖ ለመጨረስ የሚዋደቅበት ታላቅ ጨዋታ። መድፈኞቹ ቀያዩ ሰይጣናቶቹን በመድፋቸው ለመደቆስ ተዘጋጅተዋል። ቀያዩ ሰይጣናቶቹ በበኩላቸው ደግሞ መድፉን ለማክሸፍ ተዘጋጅተዋል። ታዲያ እናንተም የመጨረሻ ግምታችሁን አስቀምጡ። አርሰናል ከማንቸስተር ዩናይትድ ማን ያሸንፋል? ግምታችሁን አስቀምጡ።